እስከዛሬ ድረስ የአንድ ሀገር መንግስት በደስታው ቀን ለዜጎቹ ምን አደረገ ሲባል ሰምተዋል? ብዙ ካሉ ሁሉንም ይርሷቸው። ምክንያቱም ዛሬ ዓለምን አስገርሞ ወይ ጉድ ያስባለ መረጃ ልንነግሮት ነው። ብዙ ሰምተው ሊሆን ይችላል። የኩዌት መንግስት ያደረገውን ግን ሊገምቱ አይችሉም። ኩዌት በፈረንጆቹ 2011 3 ብሔራዊ በዓላቶችን ታከብራለች። ከብሪቴን ቅኝ ግዛት ነፃ የወጣችበትን፣ ከኢራቅ ወረራ የተረፈችበትን እንዲሁም ንጉስ ሼህ ሳባ አል አህመድ 5ኛ ዓመት የንግስና ዕድሜያቸውን ያከብራሉ። ታዲያ ደስታው ጥፍ ድርብ የሆነበት መንግስት ለዜጎቹ ምን ያደረገ ይመስላችኋል? በቴሌቪዥን ቀርቦ ህዝቦቼ አላቸው፣ ዛሬ የደስታ ቀናችን ነውና ምንም እንኳን ለክብራችሁ ባይመጥንም ከዛሬ ጀምሮ ለመጪዎቹ 14 ወራት እያንዳንዱ ዜጋ በወር 1000 ኩዌቲ ዲናር ይከፈለዋል። $3250 ወይም ከ487000 ብር በላይ መሆኑ ነው። በዚህ አያበቃም። በተጨማሪም ለ14 ወራት ዜጎች የአስቤዛ ብላችሁ ገንዘብ እንዳትመድቡ፣ ምክንያቱም ለሀገራችሁ ሰላም ለመሪያችሁ ጤና ጸልዩ እንጂ ከጨው እስከ ስጋ ሙሉ አስቤዛችሁን የምችለው እኔ ነኝ ሲል አዋጅ አወጀ። ምን ይባላል? ኩዌት የዚህን ያህል ቸር መንግስት ያላት ተንደላቆ በቅንጦት መኖር ግዴታ የሆነባት ሀገር ናት። ለነገሩ ሀገሪቱ ኩዌት ነች፣ ዜጎቹም የኩዌት ዜጎች። እስከ ዛሬ ድረስ ብዙ ሀብታም የሚባሉ ሰዎችን ያውቃሉ። የሀብት መጠናቸው በጥሬ ገንዘብ ግፋ ካለም ባካበቱት ንብረት ይለካል። ኩዌት ሲሆን ግን ነገር ዓለሙ ሌላ ነው። ሀብታቸው ከገንዘብና ንብረት በተጨማሪ ለማመን ቢከብድም እያንዳንዱ ዜጋ ከ67000 በርሜል ነዳጅ በላይ ያለው የናጠጣ ሀብታም ነው። ሀገራቸውን ሲያስሱ ቢውሉ የድህነትን ክፋት ማስተማሪያ ሊሆን የሚችል አንድ የኔቢጤ ዜጋ አያገኙም። ከጠቅላላ የሀገሪቱ ዜጋ 15 ከመቶ የሚሆነው ህዝብ ሚሊዮነር ነው። ከ33000 ሰዎች አንዱ ደግሞ ቢሊዮነር። ከነሱ ጋር ሆነው ቤት የለኝም ምበላው አጣው፣ ስራ አጥቼ ተቸገርኩ፣ ልጄን ማሳደግ አቃተኝ ቢሉ እረ ለመሆኑ በሀገርህ መንግስት የለም ወይ? መንግስት ምን ይሰራል ነው ምላሻቸው። ታዲያ እየቀለዱ እየተዘባነኑ እንዳይመስሉት። በእነሱ ሀገር ፈጣሪ ከፈጠረ እንደ እናት እየተንከባከበ ማኖር የመንግስት ድርሻ ነው። አብዛኛዎቹ ዜጎች ቤት በነፃ ነው የሚያገኙት። ማንኛውም ከቤተሰቡ ቅፍ ወጥቶ ለአቅመ አዳም ደርሻለሁ የኔ የምለው ጎጆ ያስፈልገኛል ያለ ዜጋ መንግስት እንኳን ለዚህ በቃህ ደረስክልን እያለ ዘመናዊ ቤት ይሸልመዋል። ጥንዶች ልጅ ቢወልዱ በየወሩ ተቆራጭ መድቦ የሚያሳድገው መንግስት ነው። ዜጎች ስራ አጣለው ብለው አይሰጉም። አይበለውና ስራ ቢያጡ ወይም ከስራ ቢባረሩ ግን የጎደላቸውን የስራ ክህሎት ማሰልጠን፣ ስራ እስኪያገኙ ወጪያቸውን መሸፈን፣ አፈላልጎ ጥሩ ስራ ማስያዝ የመንግስት ድርሻ ነው።